ሰላም ጤና ይስጥልኝ። ይህ መንበር ቲዩብ ነው። የዕለቱን መረጃዎች ከዚህ ቀጥሎ እናሰማለን። ከ100 ሚሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር ዋሉ። ለመንግስት ገቢ መሆኑ የነበረበትን ከ100 ሚሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር ውለዋል። የብሔራዊ መረጃና ደህንነት አገልግሎት ለኢቢሲ በላከው መግለጫ እንዳመለከተው በቤቲንግ የስፖርት አወራራጅ ድርጅቶችና ፊንቴክ ወይም አግሪጌተር በሚባሉ የገንዘብ ክፍያ ስርዓት አቅራቢ ተባባሪ ተቋማት ዙሪያ ጥናትና ክትትል ሲከናወን ቆይቷል። ፈቃድ ያላቸውና ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰሩ በህገወጥ ድርጊት ተሰማርተው በመገኘታቸው ፈቃዳቸው የተሰረዘባቸው እንዲሁም ምንም አይነት ፈቃድ ሳይኖራቸው በስፖርት አወራራጅነት ተሰማርተው የነበሩ አካላት በዓለም አቀፍ የኢንተርኔት ትስስር አማካኝነት በህገወጥ ድርጊት ተሰማርተው የተገኙ ሲሆን የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የአዲስ አበባና የድሬዳዋ ከተማ አገልግሎት፣ የአዲስ አበባና የድሬዳዋ ከተማ አስተዳደሮች፣ የጸጥታ አካላት እንዲሁም በህብረተሰቡ ትብብር አማካኝነት 24 ተጠርጣሪዎች በቁጥጥር ስር መዋላቸውን መግለጫው አስታውቋል። በተለይ በህጋዊነት ሽፋን ፈቃድ ያወጡት ድርጅቶች ላይ ክትትል ለማድረግ ሙከራ በተደረገበት ወቅት ሁሉም ፈቃድ ሲያወጡ ይዘውት ከነበረው ቢሮ መልቀቃቸውና አድራሻቸውን መሰወራቸው ተረጋግጧል። የቤቲንግ የስፖርት አወራራጅ ድርጅቶች ፊንቴክ ወይም አግሪጌተር ተብለው ከሚጠሩ የፋይናንስ ስርዓቶችን ከሚያሳልጡላቸው የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር በአጠቃላይ ሲያንቀሳቅሱት ከነበረው የገንዘብ መጠን መንግስት በተለያየ የገቢ አማራጮች ማግኘት የነበረበትን 100 ሚሊዮን ብር በላይ መሰወራቸው እንደተደረሰበት አመላክቷል። የቤቲንግ የስፖርት አወራራጅ ድርጅቶች በተለያዩ የገንዘብ ክፍያ ስርዓቶች አማካኝነት የሚሰበስቡትና የሚያዘዋውሩትን የገንዘብ መጠን ያማከለ ግብር አለመክፈላቸው እንደተደረሰበት የጠቆመው መግለጫው በክሪፕቶ ከረንሲ እና በተለያዩ ዓለም አቀፍ የሐዋላ ገንዘብ ማስተላለፊያ አማራጮች አማካኝነት የሚያገኙትን ገቢ በውጭ ምንዛሪ በመቀየር ይሰውሩና ከሀገር እንዲወጣ ሲያደርጉ መቆየታቸውን አስታውቋል። ፊንቴክ ወይም አግሪጌተር የሚባሉት የሀገር ውስጥ የገንዘብ ክፍያ ስርዓት አቅራቢ ተቋማቱ ከብሔራዊ ባንክ ፈቃድ በመውሰድ የሚንቀሳቀሱ ቢሆንም የደንበኛን ሚስጥር መጠበቅ የሚል ሙያዊ አሰራርን እንደ ሽፋን ተጠቅመው የቤቲንግ የስፖርት አወራራጅ ድርጅቶች የሚያንቀሳቅሱትን የገንዘብ መጠን ከሚመለከታቸው የመንግስት አስፈጻሚ ተቋማት በመደበቅ ወይም አሳንሶ በማቅረብ በግብር ስወራ እንዲሁም ከፍተኛ የሀገር ሀብትን ወደ ውጭ በማሸሽ ወንጀል ላይ ተሳትፎ እንዳላቸው የአገልግሎት መስሪያ ቤቱ መግለጫ አመላክቷል። የተለያዩ ሀገራት ዜግነት ያላቸው ግለሰቦችም ጭምር ከኢትዮጵያ ውጭ ሆነው ሀገር ውስጥ ለሚገኙ ተባባሪዎቻቸው ውክልና በመስጠት ህገወጥ ድርጊቱን ሲፈጽሙ መቆየታቸው እንዲሁም ውጭ ሀገር የበለጸጉ ሶፍትዌሮች ጥቅም ላይ መዋላቸውና ድርጅቶቹ ቋሚ አድራሻ የሌላቸው መሆኑ ወንጀሉን ውስብስብና ለቁጥጥር አስቸጋሪ አድርጎት ቢቆይም የደህንነት ተቋሙ ከሌሎች የመረጃና የጸጥታ አካላት ጋር በመተባበር ባደረጉት ስምሪት ተጠርጣሪዎቹ መያዛቸውን ተመላክቷል። በህገወጥ ድርጊቱ ከሀገር ሲሸሽ የነበረ ከፍተኛ ገንዘብ ሽብርተኝነትና ጸረ ሰላም ቡድኖችን በገንዘብ ለመደገፍ በህገወጥ መንገድ የተገኘን ገንዘብ ህጋዊ ለማስመሰል እንዲሁም ለኮንትሮባንድ ንግድ ማካሄጃ እንደሚውል የጠቆመው መግለጫው ሀገራዊ የማክሮ ኢኮኖሚ ማሻሻያውን በመጻረር የኢትዮጵያን ብሔራዊ ደህንነትና ጥቅሞች ስጋት ላይ ለመጣል የሚደረግ እንቅስቃሴ አካል በመሆኑ ዜጎች ማንኛውም አይነት ተመሳሳይ እንቅስቃሴዎች ሲመለከቱ ለደህንነትና ጸጥታ አካላት የሚሰጡትን ጥቆማ አጠናክረው እንዲቀጥሉ የብሔራዊ መረጃና ደህንነት አገልግሎት መግለጫ አመልክቷል። ከሶማሊያ ወንዶች ወደ ኢትዮጵያ እየተሰደዱ ነው ተባለ። የተባበሩት መንግስታት የእርዳታ ማስተባበሪያ ጽሕፈት ቤት ኦቻ እንዳስታወቀው በሰሜን በመካከለኛና በደቡባዊ የሶማሊያ ክልል ሁኔታዎች እየተባባሱ በመምጣታቸው የሶማሊያ ፌዴራላዊ መንግስት ህዳር 10 ቀን በይፋ የድርቅ አደጋ አውጇል። እንዲሁም አስቸኳይ ዓለም አቀፍ እርዳታ እንደሚፈልግም ጥሪ አቅርቧል። ፑንትላንድ በድርቁ ክፉኛ ከተመቱት አካባቢዎች አንዷ ስትሆን የአካባቢው ባለስልጣናት ወደ 1 ሚሊዮን የሚጠጉ ሰዎች ድጋፍ እንደሚያስፈልጋቸው ይገምታሉ። ከእነዚህም መካከል 130 ሺህ የሚሆኑ ለህይወት አስጊ በሆነ አደጋ ውስጥ የሚገኙ ናቸው ተብሏል። በዚህ ወር መጀመሪያ ላይ የተባበሩት መንግስታት ድርጅት ወደ ባሪና ኑጋል ክልሎች የላከው ግምገማ ተልኮ ማህበረሰቦቹ ከባድ የውሃና የምግብ እጥረት እንደገጠማቸው አረጋግጧል። ነዋሪዎችም በቀጣዮቹ ወራት ሞት ሊከሰት እንደሚችልም አስጠንቅቀዋል። በባሪ ክልል በምትገኘው ሻሃዳ መንደር ከተማ የሆኑት አብዲቃኒ ኦስማን ከባለፈው
ካለፈው ዓመት ወዲህ ዝናብ አላገኘንም። ይህ በዓመታት ውስጥ እጅግ የከፋው ድርቅ ነው ብለዋል። በመቶዎች የሚቆጠሩ የተፈናቀሉ ቤተሰቦች ከ3 ወር በፊት ወደዚህ መጥተዋል። ሌሎቹም እየመጡ ነው። ወንዶቹ ግጦሽና ውሃ ፍለጋ ወደ ጎረቤት ኢትዮጵያ በመሄዳቸው አዲስ የመጡት በብዛት ሴቶችና ሕፃናት ናቸውም ብለዋል። አክለውም መንደሩ እነሱን ለመርዳት አቅም እንደሌለው በመግለጽ ማህበረሰቡ የውሃና የምግብ እርዳታ እንደሚያስፈልገውም ተናግሯል።